እስካሁን አላገባሽም። አላህ ለፈለገው ሴት ልጅ ይሰጣል፣ ለፈለገው ወንድ ልጅ ይሰጣል፣ ለፈለገው መንታውን ይሰጣል፣ ለፈለገው ደግሞ አላህ ይጠብቀንና መሃን ያደርገዋል። ነገሮች ያሉት በእኛ እጅ አይደል። ባላሰብነው ሂደት ቀላል ብለን የተናገርናቸው ንግግሮች ትልቅ ስብራት ሰዎች ላይ ያደርሳሉ። ከየትኛውም አይነት ደግሞ ስብራት እንድንጠበቅ የሚገርም መልእክት አሽረፈል ኸልቅ ነገረውናል ሰለዋቱላሂ ወሰላሙ ዐለይህ። በአላህና በመጨረሻ ቀን ያመነ ጥሩ ንግግር ይናገር ወይም ዝም ይበል ነው ያሉት። ሳናውቅ በብዙ ማህበራዊ ነገሮች ላይ ስንገባ ከምናያቸው የሚያሳዝን ነገር አላገባሽም ብለን እናስጨንቃታለን። ሱፐርማርኬት ሄዳ አትገዛ። እስካሁን አልወለድሽም ብለንም እንጠይቃታለን ወይም ብለን እንጠይቀዋለን። ተጠፍጥፎ የሚመጣ ነገር አይደለም። ይሄ ያለው በአላህ ሕክማ ላይ ነው። በማይመለከተን ነገር በገባን ቁጥር እነዛ ሰዎች ትልቅ ስብራት ነው የምናደርስባቸው። ጉዳይ ያለው በእኛ እጅ ሳይሆን በዓለማት ጌታ በአላህ ሱብሓነሁ ወተዓላ እጅ ላይ ነው ያለው።